ውድ የዋካ ስኩል ቤተሰቦች እንዴት ናቸው? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም እንዲሰራላችሁ የምትፈልጉ ኮሜንት ላይ አስቀምጡልን። በዚህ ዩቲዩብ ቻናል የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ፣ እንግሊዝኛ፣ ሂሳብ እና እንዲሁም እናንተ የምትፈልጉት ቋንቋ እናስተምራለን። መማር የምትፈልጉ ካላችሁ እዚህ በምናስቀምጠው ስልካችን በቴሌግራም፣ በዋትስአፕ፣ በኢሞ እየደወላችሁ እኛን ማናገር ትችላላችሁ። ዛሬ የምናየው አማርኛ ፊደላትን በእንግሊዝኛ እንዴት እንደሚጻፉ ነው። እኔም ማን እንደሚወክላቸውና እንዴት እንደሚጻፉ አሳያችኋለሁ። እናንተ ተከታተሉኝ። ቲኤስኢ አንደኛ፣ ቲኤስዩ ሁለተኛ፣ ቲኤስአይ ሶስተኛ፣ ቲኤስኤ አራተኛ፣ ቲኤስአይኢ አምስተኛ፣ ቲኤስ ስድስተኛ፣ ቲኤስኦ ሰባተኛ፣ ፈ ፉ ፊ ፋ ፌ ፍ ፎ ኤፍኢ ፈ አንደኛ፣ ኤፍዩ ፉ ሁለተኛ፣ ኤፍአይ ፊ ሶስተኛ፣ ኤፍኤ ፋ አራተኛ፣ ኤፍአይኢ ፌ አምስተኛ፣ ኤፍ ስድስተኛ፣ ኤፍኦ ፎ ሰባተኛ፣ ፐ ፑ ፒ ፓ ፔ ፕ ፖ ፒኢ ፐ አንደኛ፣ ፒዩ ፑ ሁለተኛ፣ ፒአይ ፒ ሶስተኛ፣ ፒኤ ፓ አራተኛ፣ ፒአይኢ ፔ አምስተኛ፣ ፒ ስድስተኛ፣ ፒኦ ፖ ሰባተኛ። ለዛሬ የነበሩን ትምህርቶች እነዚህ ይመስላሉ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ።